ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁልን። የዕለተ ቅዳሜ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ዛሬ በርካታ ተጠባቂ የእንግሊዝ ፕሪሚየር ሊግ እንዲሁም የሌሎች ሊጎች ጨዋታዎች አሉ በስፋት የምንመለከት ነው የሚሆነው። እንዲሁም ደግሞ ከዚህም በተጨማሪ አሰልጣኞች ጋዜጣዊ መግለጫም ሰጥተዋል። አሰልጣኝ ሩበን አሞሪም እንዲሁም አሰልጣኝ ሚኬል አርቴታ ሌሎችም አሰልጣኞች እንደ ፔፕ ጋርዲዮላ እና ሌሎች አሰልጣኞችም ሀሳባቸውን የሰጡበትን እንግዲህ ጋዜጣዊ መግለጫ በስፋት የምናቀርብላችሁ ነው የሚሆነው። ከሀገር ውስጥ መረጃዎቻችን እንግዲህ የሲቢ የኢትዮጵያ ፕሪሚየር ሊግ ተደርጓል። ይህም ደግሞ ከ17 ዓመት በታች የሴካፋ ጨዋታዎች ተደርገውም ነበር። ትላንትና ቀይ ቀበሮቹ አቻ የወጡበትንም ጨዋታ እንዲሁ የምንመለከትም ነው የሚሆነው። ሌሎች ፕሮግራሞቻችንንም በስፋት ይዘን ቀርበናል። እስከ መጨረሻው ድረስ ከኛ ጋር እንድትቆዩ እየጋበዘን እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ፕሮግራሞቻችንን ከሀገር ውስጥ መረጃዎቻችን ስንጀምር እንግዲህ ቅድሚያ የምንመለከተው ቀይ ቀበሮቹ አቻም ተለያይተዋል። በሴካፋ የ17 ዓመት በታች ብሔራዊ ቡድን ውድድር የኢትዮጵያ ወጣት ብሔራዊ ቡድን ከሶማሊያ አቻው ጋር ያደረገውን ጨዋታ 3 አቻ በሆነ ውጤት አጠናቋል። ለቀይ ቀበሮቹ ግቦችን ዳዊት ካሳው 2 ግቦችን ያስቆጠረ ሲሆን ትላንትናም እንግዲህ አቤኔዘር አለማየሁ እንዲሁ ሌላኛውን ጎል ማስቆጠርም ችሏል። ትላንትና ቀይ ቀበሮቹ 3-1 ሲመሩ ቆይተው ነው እንግዲህ በስተመጨረሻ ከ87ኛው ደቂቃ በኋላ 2 ጎሎችን ተቆጥሮባቸው አቻ መውጣትም የቻሉት። ዳዊት ካሳ በዚህ ዓመት እጅግ በጣም አስገራሚ ጎሎችን እያስቆጠረ የሚገኝ ከባህር ዳር የተገኘም ፈርጥ ነው። የቀይ ቀበሮቹ የፊት መስመር ተጫዋች የሆነው ዳዊት ካሳው በውድድር በ3 ጨዋታዎች 6 ጎሎችን ማስቆጠር እንዲሁ መቻሉንም ተመለከትን። የኢትዮጵያ የ17 ዓመት ብሔራዊ ቡድን እንግዲህ በ7 ነጥቦች በመምራት ላይ ይገኛል። ምድቡን አንድ ጨዋታም ይቀራቸዋል። በአሰልጣኝ ቤንጃሚን ዚመር የሚመራው ብሔራዊ ቡድኑ የመጨረሻ ጨዋታውን ቀጣይ ሳምንት ሐሙስ ከኬንያ ጋር የሚያደርግም ነው የሚሆነው። ሌላኛው እንግዲህ በሲቢ የኢትዮጵያ ፕሪሚየር ሊግ ጨዋታዎችም ተደርገውም ነበር። ሐዋሳ ከነማ ወሳኝ ድል ማሳካቱን ነው የተመለከትነው። በሲቢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ሐዋሳ ከነማ ከወልዋሎ አዲግራት ዩኒቨርሲቲ ጋር ያደረጉትን ጨዋታ 1-0 በሆነ ውጤትም አሸንፏል። የሐዋሳ ከነማን የማሸነፊያ ግብ ብሩክ ታደለ ከመረብ ማሳረፍ መቻሉን ነው የተመለከትነው። ሐዋሳ ከነማ ማሸነፉን ተከትሎ ነጥቡን ከሊጉ መሪ ሲዳማ ቡና እኩል 13 ማድረስም ችሏል። ወልዋሎ አዲግራት ዩኒቨርሲቲ በውድድር ዓመቱ ያደረጓቸውን ጨዋታዎች ማሸነፍ አልቻለም። በአራቱም ተሸንፏል። ሐዋሳ ከነማ ያለፉትን 4 የሊግ ጨዋታዎች አልተሸነፉም። በ3ቱ ሲያሸንፉ በአንዱ አቻ መውጣታቸውን ነው የተመለከትነው። በተለይም እንግዲህ አሰልጣኝ ታማስጋን ዳና ወደ ቀድሞ ክለቡ ከተመለሰ በኋላ ጥሩ ስራዎችን እየሰራም ነው የሚገኘው። የሊግ የደረጃ ሰንጠረዡን ስንመለከት ሐዋሳ ከነማ 2ኛ ደረጃ ላይም ተቀምጧል በ13 ነጥብ። እንዲሁም ወልዋሎ አዲግራት ዩኒቨርሲቲ በ1 ነጥብ የሊጉን ግርጌ 20ኛ ደረጃ መያዙን ነው የተመለከትነው። ሌላኛው ቡናማዎቹ ተከታታይ ሽንፈት ማስተናገዳቸውንም ተመልክተናል። በሲቢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ኢትዮጵያ መድንን ያስተናገዱት ቡናማዎቹ እንግዲህ 3-2 በሆነ ውጤት ተሸንፈዋል። ትላንትና በሐዋሳ የተደረገም ጨዋታ ነበር። ይህ ጨዋታ የኢትዮጵያ መድንን የማሸነፊያ ግቦች አማኑኤል ኤርቦ፣ አለን ካዋይ እንዲሁም ደግሞ ብሩክ ሙሉጌታ ማስቆጠርም ችሏል። ለኢትዮጵያ ቡና ግቦችን በፍቃዱ አለማየሁ እንዲሁም ደግሞ ተመስገን ታደለ አስቆጥሯል። ቡናማዎቹ ተከታታይ 3ኛ ሽንፈታቸውን ነው ትላንትና ማስተናገድም የቻሉት። ኢትዮጵያ መድን 8 ነጥብ በመያዝ እንግዲህ 9ኛ ደረጃ ላይ የተቀመጠ ሲሆን ኢትዮጵያ ቡና ገና በ4 ነጥብ እንግዲህ 15ኛ ደረጃ ላይ ነው መቀመጥ እየቻለው። በሲቢ የኢትዮጵያ ፕሪሚየር ሊግ ሌላኛው ጨዋታ ንግድ ባንክ እንግዲህ ከወላይታ ዲቻ ጋር ያደረጉትን ጨዋታ 1 አቻ ያጠናቀቁ ሲሆን የኢትዮጵያ ንግድ ባንክ ጎሎችን እንግዲህ ናትናኤል ዳንኤል እንዲሁም ደግሞ ያስቆጠረ ሲሆን ለወላይታ ዲቻ ያሬድ ዳርጋ ነው ሌሎን ጎል ማስቆጠርም የቻለው። የጦና ንቦችን በውድድር ዘመኑ ምንም ጨዋታ ማሸነፍም አልቻሉም። የሊግ የደረጃ ሰንጠረዡን ስንመለከት ኢትዮጵያ ንግድ ባንክ በ7 ነጥብ 10ኛ፣ ወላይታ ዲቻ ደግሞ በ2 ነጥብ 19ኛ ደረጃ ላይም ነው የተቀመጠው። ሀዲያ ሆሳዕና ቅዱስ ጊዮርጊስን ያሸነፈበትም ሌላኛው ተጠባቂ ጨዋታ ነበር። በሲቢ የኢትዮጵያ ፕሪሚየር ሊግ ሀዲያ ሆሳዕና ከቅዱስ ጊዮርጊስ ጋር ያደረጉትን ጨዋታ እንግዲህ 1-0 በሆነ ውጤትም ተጠናቋል። የሀዲያ ሆሳዕናን የሚያሸነፊያ ግብ ብሩክ በየነም አስቆጥሯል። ፈረሰኞቹ በውድድር ዘመኑ 2ኛ ሽንፈታቸውንም ነው ያስተናገዱት። ሀዲያ ሆሳዕና በውድድር ዘመኑ የመጀመሪያ ድላቸውን እንዲሁ ትላንትና አሳክተዋል። የሊግ የደረጃ ሰንጠረዡ ምን ይመስላል የሚለውን ስንመለከት ቅዱስ ጊዮርጊስ በ12 ነጥብ 3ኛ ደረጃ ላይ የተቀመጠ ሲሆን ሀዲያ ሆሳዕና በ6 ነጥብ 13ኛ ደረጃ ላይ መቀመጡን በትላንትናው እንግዲህ የኢትዮጵያ ፕሪሚየር ሊግ ውጤቶችንም ተመለከትን።
ወደ ባህር ማዶ ስናቀና እንግዲህ አንድ የማንቸስተር መረጃን እንግዲህ በማስቀደም እንጀምር። አሰልጣኝ ሩበን አሞሪም የቤንጃሚን ሴስኮ ጉዳት ከባድ አይደለም ሲሉም ተናግሯል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ቤንጃሚን ሴስኮ ያጋጠመው ጉዳት ከባድ አለመሆኑን ነው የገለጹት። የቤንጃሚን ሴስኮ ጉዳት ከባድ አይደለም ያሉት አሰልጣኙ ነገር ግን ለበርካታ ሳምንታት ከሜዳ ይርቃል፣ ምን ያህል የሚለውን ግን አናውቅም ሲሉም ነው እንዲሁ የገለጹት። በሌላ በኩል ሃሪ ማጉዌር በጉዳቱ ምክንያት ከኤቨርተን ጨዋታ ውጪ መሆኑን አሰልጣኙም አረጋግጧል። ኮቢ ማይኖ ልምምድ አልሰራም፣ ነገር ግን ለጨዋታው መድረሱን እናያለን ሲሉም አሰልጣኙም ገልጿል። በዩናይትድ የጨዋታ ጊዜ አይኖረኝም ሲል ማኔም ተናግሯል። ሴኔጋላዊው ኮከብ ሳዲዮ ማኔ ማንቸስተር ዩናይትድ ለመቀላቀል የሚያስችሉ ሁኔታዎች ውስጥ እንደነበር በቃለ ምልልሱም ገልጾም ነበር። ማንቸስተር ዩናይትድ እኔን ለማስፈረም ሲሞክሩ ከሉዊስ ቫን ሃል ጋር አውርቼም ነበር ያለው ሳዲዮ ማኔ በጨዋታው ደቂቃዎችን የማግኘት ዋስትና ምንም አይነት ማንቸስተር ዩናይትድ ሊሰጠኝ አልቻለም፣ በዚህም የተደረሰ ውድቅ አድርጌዋለሁ ሲልም ገልጿል። ዴፓይሮኒ እንዲሁም ደግሞ ዲማሪያና ቫን ፐርሲ ባሉበት ቡድን ውስጥ የጨዋታ ደቂቃ አገኛለሁ ብዬ ማሰብ ጠይቄም ነበር፣ ምክንያቱም መጫወት እፈልጋለሁ። ከዛም እኔ መፈረም ስላልቻልኩኝ አንቶኒ ማርሻል ወደ ዩናይትድ ማቅናትም ችሏል ሲል እንዲሁ ስለ ማንቸስተር ዩናይትድ ማንሳቱንም ነው የተመለከት ነው። ሌላኛው የማንቸስተር ዩናይትድ የበላይ አካላት የአሰልጣኝ ሩበን አሞሪም ህልም በመጪው ክረምት ካርሎስ ባሌባን እንዲሁም ኤሊዮት አንደርሰንን በጋራ ማስፈረም መሆኑ ነው እየተገለጸም የሚገኘው። ይህም ተጫዋች እንግዲህ ምናልባት የመምጣት እድል እንዳለው እየተገለጸም ይገኛል። አሰልጣኝ ሩበን አሞሪም እንግዲህ ከዕለተ ሰኞ ከኤቨርተን ጨዋታ በፊት በተደረገው የጋዜጣዊ መግለጫ በርካታ ሀሳቦችን አንስተውም ነበር። ከነዚህ መካከል ለአፍሪካ ዋንጫ ተጫዋቾችን መልቀቅ አለብን፣ በዚያ ዙሪያ ምርጫ የለንም፣ ውድድሩ ከመጀመሩ 2 ሳምንታት አስቀድመን ተጫዋቾችን ልንለቅ የምንችልበት እድል ጭምር አለ ሲል ነው እየገለጸም የሚገኘው። ኳስን በጭንቅላት የሚጫወቱ ተጫዋቾች በየትኛውም ቦታ ላይ የመጫወት አቅም አላቸው። ሊሳንድሮ ማርቲኔዝም በዚህ ረገድ ግልጋሎት ሊያበረታታ ተቃርቧል ሲል ነው እየገለጸ የሚገኘው። ይህ ተጫዋች እንግዲህ ወደ ሜዳ የሚመጣበት እድል አሁን እየሰፋም ነው የሚገኘው። ሌላኛው ሉክ ሾው በግራ መስመር ተመላላሽነት መጫወት ይችላል ብዬ አስብ እችላለሁ፣ በዚህም ቦታ ላይ ሊጫወት የሚችልበት እድል አለ ሲል አሁንም እየገለጸም ይገኛል። ምናልባትም በዊንግ ባክነት ሊያገለግል የሚችልበት እድል እንዳለ ነው አሰልጣኙ እየገለጸም ነው የሚገኘው። ሌሎች ተጫዋቾች እድልን እንሰጣለን፣ ከ21 ዓመት በታች ቡድንም አለን፣ ከነሱ መካከል ማሰለፍ የምንመርጣቸውም ተጫዋቾች አሉ፣ አሁንም የምንመለከታቸው ተጫዋቾች አሉ ሲሉ ነው እየገለጹ የሚገኙት። ማጉዌር ከጨዋታ ውጪ መሆኑን እንዲሁ እየገለጸ ሲሆን ቤንጃሚን ሴስኮም እንዲሁ አይኖርም ሲሉም መግለጻቸው ነው እየተመለከተን የምንገኘው። ሌላኛው ማንቸስተር ዩናይትድ ከ3 እጩዎች ውስጥ እያስፈረማል እየተባለም ይገኛል። ማንቸስተር ዩናይትድ በክረምት የዝውውር መስኮት የአማካይ ስፍራቸውን ሊያስፈርሙ እንደሚችሉ ነው እየተገለጸ የሚገኘው። ቀያዮቹ ሰይጣኖች በእጩነት ከያዟቸው ተጫዋቾች መካከል ካርሎስ ባሌባ፣ አዴም ዋርተን እንዲሁም ኤሊዮት አንደርሰን ተጠቃሾቹ መሆናቸው ነው እየተገለጸ የሚገኘው። አንጄሎ ስቲራድ ምንም እንኳን በማንቸስተር ዩናይትድ ራዳር ውስጥ የሚገኝ ቢሆንም አሰልጣኝ ሩበን አሞሪም እንደ ማቲያስ ኩኛ እንዲሁም ደግሞ ብሪያን ምቤሞ ሁሉ በሊጉ ያንን የለመዱ ተጫዋቾችን ማምጣት እንደሚመርጡ አሁንም መረጃዎች እየተገለጸም ይገኛል። በዚህም ካርሎስ ባሌባ፣ አዳም ዋርተንና ኤሊዮት አንደርሰን ቢያንዱ እነዚህን ተጫዋቾች እንግዲህ በማንቸስተር ዩናይትድ ልንመለከታቸው እንደምንችል ሳሙኤል ሆረስት እየዘገበም ነው የሚገኘው። አማድ ዲያሎ ይናገራል። ይህን አርማ መመልከት ልቤን ነክቶታል፣ ምክንያቱም እኔ ለዚህ ክለብ እያሳለፍኩት መንገድ ቀላል አይደለም ሲል ነው የሚናገረው። እናም ደጋፊዎች ለእኔ ይህንን ሲያደርጉ መመልከት ያኩራኛል ሲልም ይገልጻል። ደጋፊዎቻችን ሁልጊዜም ያስፈልጉናል፣ እንደዚህ አይነት ነገሮችን ማድረግ ለእኛም እጅጉን ያኩረናል፣ ያነሳሳናል ሲል ሀሳብ መስጠቱን ነው እንዲሁ በስፋት እየተመለከተን የምንገኘው። ሌላኛው አሰልጣኝ ሚኬል አርቴታ ያነሷቸውን ሀሳቦች ስንመለከት እንግዲህ ሩኒ የሰጠው አስተያየት ትክክል ነው፣ ለዛም አመሰግናለሁ ሲል አሰልጣኝ ሚኬል አርቴታም ተናግሯል። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ዋይን ሩኒ በቅርቡ የሰጠው አስተያየት ትክክለኛ መሆኑን ነው የገለጸው። ሩኒ ከቀናት በፊት ቪክተር ዮኬሬሽ በዚህ ዓመት ከሊጉ 3 ምርጥ ተጫዋቾች አንዱ ነው በማለትም ተናግሮ ነበር። ስለ አስተያየት የተጠየቁት ሚኬል አርቴታ የአስተያየት ከዋይን ሩኒ አይነት ሰው ስለመጣ እጅግ በጣም ደስተኛ ነኝ፣ ትክክል ነው ሲልም ገልጿል። ይሄ እሱ ጎል ስላስቆጠረ ብቻም አይደለም ያሉት አሰልጣኝ ሚኬል አርቴታ ነገር ግን ጉዳይ ለቡድኑ ስላደረገው አስተዋጽኦ ደግሞ ስለሚሰጠው ነገር ነው ሲሉም ሀሳባቸውን መስጠታቸውን ነው የተመለከት ነው። ቪክተር ዮኬሬሽ ቡድናችን ውስጥ ጥሩ መስራት እንዲሁም ሌሎች ተጫዋቾች ክፍተት በመፍጠር ያደረገውን አስተዋጽኦ መመልከት ይቻላል ሲሉ ሚኬል አርቴታም ይናገራሉ። እንዲሁም ሲቀጥለው እንግዲህ አሰልጣኝ ሚኬል አርቴታ ቡካዮ ሳካ በጣም ደስተኛ ነው ሲሉም ነው የገለጹት። የሰሜን ለንደኑ ክለብ አሰልጣኝ ሚኬል አርቴታ ከውዱ የሰሜን ለንደን ደርቢ ጨዋታ በፊት አስተያየታቸውን የሰጡ ሲሆን ሚኬል አርቴታ ምን ጉዳዮችን አነሱ የሚለውን ስንመለከት ጋብሪኤል ማጋሌሽ ለሳምንታት ከሜዳ ይርቃል፣ ለምን ያክል ጊዜ እንደሚቆይ ለማወቅ
ሮብ የሚደረገውን ምርመራ መጠበቅ አለብን ሲሉም ገልጿል። ሪካርዶ ካላፊዮሪ ልምምድ አልጀመረም፣ ለጨዋታው የሚደርስ ከሆነ እናያለን ሲሉ እንዲሁ ገልጿል። እነዚህ ተጫዋቾች ምናልባት ላይደርሱ እንደሚችሉ ነው እየገለጹ የሚገኙት። ጋብሪኤል ጂሰስ ብቁ ለመሆን በቅርቡ በሚደረጉ ጨዋታዎች ለመሳተፍ ይጀምራል ሲሉም ገልጿል። ቡካዮ ሳካ ውሉን ለማራዘም ንግግር ላይ ነው፣ በጣም ደስተኛ ነው፣ በክለብም በጣም መጫወትም ይፈልጋል ሲሉም ገልጿል። አሰልጣኝ ሚኬል አርቴታ በንግግራቸው ወቅት ሌሎች ጉዳዮች የገጠማቸውን ተጫዋቾች ሁሉ ለመግለጽ ፈቃደኛ እንዳልሆኑ ነው እየተገለጸ የሚገኘው። ሚኬል አርቴታ ከአርሰናል ጋር የቅርብ ጊዜ ጉዳቶች ሁኔታ ሲጠየቁ እንግዲህ ማርቲን ኦዴጋርድ እንዲሁም ደግሞ ጋብሪኤል ማርቲኔሊ፣ ቪክተር ዮኮሬሽ፣ ካይ ሃቨርትስ፣ ጋብሪኤል ጂሰስ እንዲሁም ደግሞ ኖኔ ማዱኬ ለሰሜን ለንደን ደርቢ ጨዋታ አይደርሱም የሚለውን አላውቅም ሲሉ ነው የገለጹት። በዚህም የፊፋ የዓለም አቀፍ እንዲሁም እኔ ከሆንኩኝ የሕክምና ቡድን በተቻለ ፍጥነት እነሱን ለማግኘት ጠንክረን እየሞከርን እንገኛለን። ነገ እንዴት እንደሚሆኑ ለማየት ሌላ የልምምድ ክፍለ ጊዜም አለን። ያ ደግሞ ምን አይነት ነገሮችን ሊያመጣ እንደሚችል አብረን እናያለን ሲሉም ገልጸዋል። ስለ ሪካርዶ ካላፊዮሪ ሲጠየቁ እንግዲህ በብሔራዊ ቡድኑ ውስጥ እያለ ጥቂት ችግሮች አጋጥሞታል። ስለዚህ እሱን መመለስም ነበረብን። እስካሁን ልምምድ ከኛ ጋር አልሰራም። ሆኖም ነገር ግን ሌላ ልምምድም አለን በነገው ዕለት ማለትም ዛሬ የሚያደርጉትን ማለት ነው። በዛም ማየትም እንፈልጋለን ሲሉም ገልጿል። ስለ ጋብሪኤል ማጋሌስ ሲጠየቁ እንግዲህ እንዳለመታደል ሆኖ ጋብሪኤል ማጋሌስ በብሔራዊ ቡድኑ ውስጥ እያለ ያለ ጉዳት ደርሶበትም ነበር። በዚህም የተነሳ ለጥቂት ሳምንታት ከሜዳም ይርቃል። ረቡዕ ዕለት በሚደረገው የመለሶ ሌላ ምርመራ እንግዲህ አብረን የምንመለከት ነው የሚሆነው። በግልጽ ትልቅ ጉዳት ነው፣ ምክንያቱም ጋቢ የመካከላችን መሪ ነው እና ማጣት ለኛ ጥሩ ዜናም አይደለም። አዎንታው በሚቀጥሉት ጊዜያት የመመለስ እድል አለው ሲልም ገልጿል። ስለ ጁሊያን ቲምበር ሲጠየቁ እንግዲህ መልካም ጤንነት ላይ ይገኛል፣ ለደርቢ ጨዋታ ዝግጁ ነው የሚለውን ጨዋታው ሲደርስ አብረን እንመለከታለን ሲሉ ነው እየገለጹ የሚገኙት። ተጫዋችም እንግዲህ በሆላንድ ብሔራዊ ቡድን ተቀይሮ መውጣቱ ነው እንዲህ የምናስታውሰውም ጉዳይ ነው። ሚኬል አርቴታ ሁሉም ሰው በእያንዳንዱ ኳስ ላይ በተነሳሽነት ስሜት ሲጫወት ለውጥ ያመጣል። ደጋፊዎች በኤሚሬትስ ስቴዲየም ልዩ ድባብ ሲያደርጉ ማየት በጣም ተጋጣሚዎችን የሚያደናብሩ ሊሆን ይችላል። ይህም ትልቅ ክብር ይሰጣቸዋል ሲሉ ነው የሚገልጹት። ቡድኑ ጥሩ እንቅስቃሴ እንደሚያደርግ እንዲሁም ደጋፊዎችን እንደሚያኩራ እርግጠኛ ነኝ ሲሉ በሰሜን ለንደን ደርቢ ጨዋታ ላይም ተናግሯል። ሲቀጥሉም ይህ ሙሉ ለሙሉ የተለየ ጨዋታ ነው፣ ትልቅ ከተማ እንዲሁም ደግሞ ኃይለኛ ፉክክር ስሜትም አለው። እኛ የበላይ ለመሆን የምንፈልገውን የለንደን አካል ነን። እናም እነሱ ተመሳሳይ የበላይ መሆንም ይፈልጋሉ። በተመሳሳይ ባለፉት ዓመታት የኃይል ሚዛኑ ተቀይሯል። ነገር ግን ይህ ልዩ ጨዋታ ነው፣ ልዩ ቁጥርም ይሆናል። በተለይም በሜዳችን ስንጫወት እነዚህ አይነት ባሉ ግጥሚያዎች መጫወት ትልቅ ክብርም ነው። እናም እሁድ እስኪደርስ መጠበቅ አልቻልንም ሲሉ አሰልጣኝ ሚኬል አርቴታም ተናግሯል። አሰልጣኝ ሚኬል አርቴታ በዚህ የውድድር ዘመን ባለንበት አቋም ላይ ከቀጠለን መጨረሻ ላይ አሁን ባለንበት ደረጃ መጨረስም አለብን ሲሉም ገልጿል። የጋብሪኤል ጂሰስ መልሶ ማገገም ሂደት በተመለከተም የተጠየቁት አሰልጣኝ ሚኬል አርቴታ ባለፉት 2 ሳምንታት ለቡድኑ ያለውን ሁሉንም ሰጥቷል። ሙሉ ብቃቱን መልሶ ለማግኘትን በእያንዳንዱ ጨዋታዎች ላይ እንዲጫወት እድል እንሰጠዋለን ሲሉም ነው የገለጹት። በስልጠናው ጥሩ መስሎ ይታያል። ወደ ሜዳ ሲመለስ ለእኛ ትልቅ ተጨማሪ አቅም ይሆነናል ሲሉም ነው እየገለጹ የሚገኙት። አሰልጣኝ ሚኬል አርቴታ የጉዳቱ ብዛት በተመለከተም ተጠይቀው ጉዳት የማይቀር የእግር ኳስ አንድ አካል ነው። ጨዋታ መርሃ ግብር ከመቼውም ጊዜ በበለጠ የተጨናነቀ ሆኗል። ይህ በተፈጥሮ ወደ ብዙ ጉዳዮች ያመራናል ሲሉም ነው የገለጹት። በተቻለ መጠን እነሱን ለመቀነስ እንሞክራለን፣ ነገር ግን በሌሎች ክለቦች እንዲሁም ደግሞ በተለያዩ ሊጎች ውስጥ ያሉ ሪኮርዶች ወይም ቁጥር የማይቀየር እውነታ መሆኑን ሊያረጋግጥልናል ሲሉም ገልጿል። ከእሱ ጋር መኖር በተቻለ መጠን ማቋቋምም አለብን ሲሉም እንዲሁም ገልጿል። የኤሚሬትስ ኤዜ የመጀመሪያ የሰሜን ለንደን ደርቢ መሆኑንም እንዲሁ ተጠይቀውም ነበር። አሰልጣኝ ሚኬል አርቴታ ሲገጥለው እንግዲህ ከሌሎች ተጫዋቾች ጋር ሲወዳደር ልዩ ወይም ደግሞ የተለየ ነገር የለውም። ኤዜ ወደ ተለያዩ ቦታዎች ሲዘዋወር ብዙ አማራጮችም ነበረው፣ እዚህ መምጣቱን መርጧል። ስለዚህም እኔም በጣም ኮርቻለሁ ሲል ነው እየገለጸ የሚገኘው። በተለይም እንግዲህ ኤሚሬትስ ኤዜ ወደ ለንደን ወደ ሌላኛው ክለብ ወደ ቶተናም ሊሄድ ተቃርቦ እንደነበር የምናስታውሰውም ጉዳይ ነው። በስተመጨረሻም ወደ ፍላይ ኤሚሬትስ መምጣቱን እንዲሁ እናስታውሳለን። በዚህም የተነሳ ነበር ጥያቄ ቀረበላቸው እንግዲህ ሀሳባቸውን መግለጽም የቻሉት። የኤዜ ተጽዕኖን ተጠይቀው እንደዚህ አይነት ግንኙነትን መገንባት አለባቸው፣ የተፈጠረ ተጫዋች አስጠናቂ ተጫዋች እንደሆነ እናውቃለን፣ ይህንንም ደግሞ ይለውጠዋል ሲሉም ሀሳባቸውን መግለጻቸውን ነው የተመለከት ነው። ዋንጫዎች ያሸነፋል ሲል ነው እየገለጸ የሚገኘው። የመድፈኞቹ አማካይ ዴክላን ራይስ አሰልጣኝ ሚኬል አርቴታ ስኬታማ እንደሚሆኑ እርግጠኛ ነኝ በማለትም ተናግሯል። ሚኬል አርቴታ ገና የአሰልጣኝነት ጀማሪ ላይ መሆኑን የገለጸው ዴክላን ራይስ ሁሉንም ዋንጫዎችን ማንሳት የሚችል አሰልጣኝ አለን ሲል ነው ሚኬል አርቴታን እየገለጸ የሚገኘው። ዓለም ላይ ከሚገኙ ወሳኝ እንዲሁም ደግሞ ጥሩ አሰልጣኞች መካከል አንደኛው ነው ብሎ የገለጸው ይሁ አሰልጣኝ ምናልባትም እንግዲህ በሚቀጥሉት ጊዜያት በርካታ ነገሮችን ከሚያሳዩን አሰልጣኞች መካከል አንደኛው ነው ሲል ነው እየገለጸ የሚገኘው። ይህንንም
በቅርቡ ታዩታላችሁ። ገና ጅማሬው ላይ የሚገኝ አሰልጣኝ ነው ሚኬል አርቴታ። በሚቀጥሉት ጊዜያት የእንግሊዝ ፕሪሚየር ሊግ፣ የአውሮፓ ቻምፒየንስ ሊግን እንዲሁም ሌሎች እንደ ኤፍኤ ካፕ እንዲሁም ደግሞ ካርሊንግ ካፕ የመሳሰሉ የካራቦ ካፕ ዋንጫዎችን የሚያንሳት እድሉ ሰፊ ነው ሲል መግለጹንም እንዲሁ በስፋትም ተመለከትን። የበርንሌ አሰልጣኝ ስኮት ፓርከር ስለ ቼልሲ ይናገራል። ዛሬ ጨዋታ እንዳላቸውም ይታወቃል። ቼልሲ ድንቅ ቡድን ነው። ወርልድ ክላስ የሆኑ ተጫዋቾች እንዲሁም የላቀ አሰልጣኝም አላቸው። በዚህ የውድድር ዘመን ከዋነኞቹ ተፎካካሪዎች መካከል ይሆናሉ ብዬ አስባለሁ ሲል ነው የሚገልጸው። በሚጫወቱበት መንገድ በሚገባ እየተደራጁም ናቸው። እናም ትልቅ ጥራትም አላቸው። በዚህ ሊግ ውስጥ ትክክለኛ ለውጥ ሊያመጡ የሚችሉ ድንቅ ተጫዋቾች ወይም ደግሞ የተጫዋቾች ቡድን አላቸው ሲል ነው እየገለጸ የሚገኘው። ዛሬ የሚደረገው የቀን 9 ሰዓት ተኩል ጨዋታ እንግዲህ ተጠባቂም ጨዋታ ነው። ሌላኛው ፖል ሜርሰን የበርንሌ ከቼልሲ ጋር እንዲህ ሲል ገምቷል። በርንሌ በሜዳቸው መሸነፍ መጀመር አለበት፣ ነገር ግን ቼልሲ በሙሉ ሜዳ ላይ የበለጠ ጠንካራ እንደሚሆንም አስባለሁ። እናም ቼልሲዎች ያሸንፋሉ ብዬ እጠብቃለሁ ሲልም ይገልጻል። ለዚህ ጨዋታ ሊያም ዴላፕን እንደ አጥቂ እመርጣለሁ። እናም ኮል ፓልመር ከጉዳቱ ከተመለሰ በኋላ በዚህ አቋሜ እጸናለሁ ሲል ነው እየገለጸ የሚገኘው። ኮል ፓልመር እንግዲህ በጉዳት ምክንያት ተከታታይ 3 እና 4 ጨዋታዎች እንደማይገኝ አሰልጣኝ ኤንዞ ማሬስካ በፕሬስ ኮንፈረንሳቸውም ገልጿል። ትላንትና ኤንዞ ማሬስካ ፕሬስ ኮንፈረንሳቸው ላይ እንግዲህ በርካታ ሀሳቦችን እያነሱ ሲሆን ከዚህ መካከል ስለ ኮል ፓልመር ነው የገለጹት። ነገ ላይገኝ ይችላል ብለው የጀመሩት እኚሁ አሰልጣኝ በእርግጥ ለባርሴሎናም አይገኝም፣ በእርግጠኝነት ለአርሰናልም ጨዋታም አይገኝም ሲሉም ገልጿል። በሚያሳዝን ሁኔታ በቤቱ ውስጥ በእግሩ ጣት ላይ ጉዳት ደርሶበታል ሲሉም ይገልጻሉ። ግን ምንም የሚያሳስብ ነገርም የለም፣ በእርግጠኝነት እስከሚቀጥለው ሳምንት አይመለስም ሲሉ አሰልጣኝ ኤንዞ ማሬስካም ገልጸዋል። ኮል ፓልመር እንግዲህ በእግሩ ጣት ላይ ቤት ውስጥ በደረሰበት አደጋ ምክንያት በጉዳት ምክንያት እንደማይገኙ ነው እንዲሁ እየገለጹ የሚገኙት። ኮል ፓልመር እንዲሁ መቼ እንደሚመለስ አናውቅም፣ ጣቱ ላይ ተሰብሯል። የምናውቀው ነገር ቢኖር በዚህ ሳምንት እንዲሁም ደግሞ በሚቀጥለው ሳምንት አይገኝም። ብዙ ጊዜ ሌሊት ወደ ሽንት ቤት ለመሄድ እነሳለሁ፣ ጭንቅላቴ እንዲሁም ደግሞ እግሬን ሌላም ነገር እመታለሁ፣ ሊከሰት ይችላል። የተጫዋች ጉዳት አጋጥሞታል፣ በዚህ ጨዋታ ላይ አይገኝም ሲሉም እንዲሁ ገልጸዋል። ኤንዞ ማሬስካ ስለ ኮል ፓልመር የብሽሽት ችግርም ተጠይቆም ነበር። በጣም ተቃርቦም ነበር፣ ከብሽሽት ጉዳቱ ሊድን ተቃርቦም ነበር። ይህ በጣም ጥሩ ዜና ነው፣ ነገር ግን አሁን ትንሽ ችግር አጋጥሞታል፣ በዚህም የተነሳ አይገኝም ሲሉም ገልጸዋል። ኤንዞ ማሬስካ ስቲቮ አሁን እንደቀዘቀዘ እንደሆነ ተጠይቆም ነበር። 2 ጎሎችን ባስቆጠረበት ብሔራዊ ቡድን ውስጥ ተጫውቶ ተመልሷል። በጣም ደስተኛ ነው። እናም እሱ በጣም ደስተኛ መሆኑን ለእኛም እጅግ በጣም ደስታም ይሰጠናል። በጨዋታዎች ላይ ለውጥ ይፈጥረናል ብለን ከምንጠብቃቸው ተጫዋቾች መካከል አንዱ ነው ሲሉም እንዲሁ ይገልጻሉ። ስለ ኮል ፓልመር የግል ጣቶች ችግርም ሲጠየቁ እንግዲህ ለመጨረሻ ጊዜ ያየሁት ትላንትና ጠዋት ነበር። ካልሲ አልለበሰም፣ ጫማም አላደረገም። ዛሬ እንዴት እንዳለ አላውቅም። በስተመጨረሻም በመልበሻ ክፍል ውስጥም ነበር፣ አያነክስም ነበር፣ ደህና ይመስል ነበር። ግን ትንሹ ጣቱ ስለሆነ ህመም ሊኖረው ይችላል። በዚህም የተነሳ ሪስክ አንወስድም ሲሉ ነው የገለጹት። ኤንዞ ማሬስካ ስለ ሌሎች የጉዳት ችግሮች ተጠይቆም ነበር። ሞይሰስ ካይሴዶ ትላንትና ማታ ተመልሷል። በቅርቡ አየዋለሁ፣ ደህና ነው። ቤን ዋይት ባዲያሽን ለነገ ሊገኝ ይችላል ሲል ስለ ዛሬው እየገለጹ ሲሆን ኤንዞ ማሬስካ ፔድሮ ኔቶ እረፍቱን ጉዳቶቻቸውን ለማገገም ተጠቅመውበታል፣ ሁለቱም ይገኛሉ ሲሉ እንዲሁ እየገለጹ የሚገኙት። ኤንዞ ማሬስካ ስለ አክሰል ዲሳሲ ወደ ቡድኑ ስለ መመለሱም ተጠይቆም ነበር። አክሰል ዲሳሲ እንዲሁ ደግሞ ራሂም ስተርሊንግ የቼልሲ ተጫዋቾች እንደሆኑ ብዙ ጊዜ ተናገር ያለው። አክሰል ከሁለተኛ ቡድን ለወጣት ተጫዋቶ እየረዳም ይገኛል። በእረፍት ጊዜ 5 ወይም ደግሞ 6 ተጫዋቾች እነዚህ ነበሩን። አክሰል ከሁለተኛ ቡድን ተጫዋቾች ጋር በእያንዳንዱ ስልጠናዎች ላይ ተሳትፏል። ነገር ግን እንደማሰበው አንድ የልምምድ ጊዜም ብቻ ነው። በአሁኑ ሰዓት ላይ ሁለተኛው ቡድን እየረዳም ይገኛል። የሱ የቼልሲ ተጫዋች ነው። እናም ከሁሉም ቡድን ጋር ልምምዱን እየሰራም ይገኛል። በእኛም ጋር የመሰለፍ እድል ሊኖረውም ይችላል። አሁንም ቢሆን የቼልሲ ንብረት መሆኑን አትዘንጉ ሲሉ ነው እንዲሁ የገለጹት። ስለ በርንሌይም ሀሳባቸውንም ሲሰጡ የተለየ ጨዋታ ብዬም አስባለሁ። ነገ የተለየ ስልት እንዲሁም አጨዋወት መጠቀምም አለብን። ከዓለም አቀፍ እረፍት በኋላ ከሰዓት 9 ሰዓት ተኩል ከሜዳ ውጭ መጫወት ሁልጊዜም ከባድም ያደርገዋል። ይህን ጨዋታ ልንፈተንበት እንችላለን፣ ነገር ግን ግዴታ መጫወትም አለብን። ለዚህም የተለየ የአጨዋወት ስታይል ይዘን የምንገባበት እድል ይኖራል ሲሉ ስለ በርንሌዩ ከሜዳቸው ውጪ ስለሚያደርጉት ተርፍ ሞር ጨዋታም ሀሳባቸውንም ገልጸዋል። ኤንዞ ማሬስካ ስለ ጉስቶ የቅርብ ጊዜ አቋምም ተጠይቆም ነበር። ማሎ ጉስቶ ለምንጫወትበት መንገድ ዋና ተጫዋች እንደሆነ ብዙ ጊዜ ተናግራል። በተለያዩ ቦታዎች ላይ መጫወትም ይችላል። ተለዋዋጭ መሆን የምንችልባቸው ተጫዋቾች እንዳሉን እናስባለን። ማሎ ጉስቶ በእኔ በግሌ ለእኛ ወሳኝ ተጫዋች አድርጌ መቆጥሯለሁ። በዛሬው ጨዋታ ላይም ምናልባትም የመሰለፍ እድል ይኖረዋል ብዬም አስባለሁ። እናም ጥሩ ለውጦችንም እያሳየም ይገኛል። እድገቱ እጅግ በጣም ጥሩ ነው። ይህን ነገር ይዞ መቀጠል አለበት ሲሉ አሰልጣኝ ኤንዞ ማናገራቸውን ነው የተመለከትነው።
አሰልጣኝ አርኔ ስሎትም እንግዲህ ከዛሬው ጨዋታ በፊት ፕሬስ ኮንፈረንስም ነበራቸው። በርካታ ሀሳቦችንም አንስተውም ነበር። ከዚህ መካከል አሰልጣኝ አርኔ ስሎት በጥር ወር ላይ የመሀል ተከላካይ ስለመግዛት እቅድ እንደሌላቸውም ተናግሯል። አሁን ባለው የቡድን ሁኔታ እንዲሁም ደግሞ ከፊታቸው በሚጠብቋቸው በርካታ ጨዋታዎች ላይ ትኩረት ማድረግ እንደሚፈልጉ አሰልጣኙ የገለጹ ሲሆን ኮነር ብራድሊ፣ ፍሎሪያን ቪርትስ ሁለቱም ከብሔራዊ ቡድን ግዳጅ በደረሰባቸው መጠነኛ ጉዳት ምክንያት ከኖቲንጋም ፎረስት ጋር በሚደረገው ጨዋታ ላይ ከጨዋታ ውጪ ይሆናሉ ሲሉ አሰልጣኝ አርኔ ስሎት መናገራቸውን ነው የተመለከትነው። ካለፉት 5 ጨዋታዎች አንድ ጨዋታ ብቻ ማሸነፍ የቻሉት በአራቱ የተሸነፉት እንግዲህ አሰልጣኝ አርኔ ስሎት ተከታታይ ሽንፈቶችን አስተናግደናል። በአሁኑ ሰዓት ላይ ብዙ ለውጦችን ማሳየትም አለብን። ተጫዋች ከማስፈረም ይልቅ ራሳችንን ማጠናከር ላይ ማሰብ አለብን ሲሉ ነው እየገለጹ የሚገኙት። አሊሰን ቤከር ሙሉ ለሙሉ ከጉዳቱ አገግሞ ለጨዋታ ይደርሳል ወይም ደግሞ ወደ አሰላለፍ ይመለሳል ሲሉም ገልጿል። አሰልጣኝ አርኔ ስሎት ስለ ኖቲንጋም ፎረስትም ሲናገሩ የሾንዳሽ የአጨዋወት ስልት ከአንጄ ፖስቴኮግሉ ይልቅ ለኑኖ ስፒሪቶ ሳንቶ የቀረበ ነው። ጨዋታው ለመጨረሻ ጊዜ ከነሱ ጋር ከተጫወትነው ጋር ተመሳሳይ ሊሆን ይችላል ሲሉ ስለ አምናውም ገልጸዋል። አምና እንግዲህ በሜዳቸው እንዲሁም ደግሞ ከሜዳቸው ውጪ ያደረጓቸውን ጨዋታዎች ሲያስታውሱ በተለይም የመጀመሪያ ጨዋታቸውን ከሜዳቸው ውጪ 1-0 ተሸንፈው ነበር በአሰልጣኝ ኑኖ ስፒሪቶ ሳንቶ። ይህም በሾንዳሽ ሊደገም ይችላል። ይህን ነገር ማሰብ ይጠበቅብናል። ይህንን ነገር ደግሞ መስተካከል ይኖርበታል ሲሉ ገልጿል። አሰልጣኝ አርኔ ስሎት አሊሰን ቤከር ወደ ቋሚ አሰላለፍ ይመለሳል ሲሉ እንዲሁ ያረጋገጡ ሲሆን ሁለቱም ኮነር ብራድሊ እንዲሁም ደግሞ ፍሎሪያን ቪርትስ በጡንቻ መሳሳብ ነው ከሜዳ ውጪ የሆኑት። ኮነር ብራድሊ ለ3 ሳምንታት ያክል ከሜዳ ይርቃል። የፍሎሪያን ቪርትስ ግን ለረጅም ጊዜ አይሆንም ሲሉም ገልጿል። የሊጉን ደረጃ አሁን ላይ መገምገሚያ ጊዜ አይደለም። 19ኛ ወይም ደግሞ 38ኛ ሳምንቶች የሊጉን ደረጃ መገምገሚያ ናቸው። ከዚያ በኋላ ያኔ በተገኘንበት ቦታ መገምገም እንችላለን። በአሁኑ ሰዓት ላይ ግን ይህ የማይታሰብ ነው ሲሉ አሰልጣኝ አርኔ ስሎት በትላንትናው ፕሬስ ኮንፈረንሳቸው ካነሷቸው ሀሳቦች መካከልም የተመለከትናቸው ናቸው። ሁጎ ኤኪቲኬ ወደፊት ስለሚመጡት የጨዋታ መርሃ ግብሮች ስለ ግድግቱ እንዲሁም ደግሞ ፈረንሳይ ብሔራዊ ቡድን የተሰማውን ሁኔታ ገልጾም ነበር። በትላንትናው ዕለት ሁጎ ኤኪቲኬ ከሚመጣው ጊዜ ብዙ ጨዋታዎች ያሉበት ከባድ ጊዜ እንደሚሆን አስባለሁ። ቀላል ጨዋታዎች አይኖሩንም። ከዓለም አቀፍ ጨዋታዎች በፊት የነበሩትም ከባድም ነበሩ። በዚህ ጊዜ ውስጥ አንድ ላይ መቆም እንዲሁም ደግሞ መደጋገፍ አለብን። ምክንያቱም ጊዜው በጣም የተወሳሰበ ነው። ነገር ግን እርግጠኛ ነኝ ጥሩ ነገር መፍጠር እንደምችል አስባለሁ ሲል እንዲሁ ይናገራል። ስለ ግጥሚያዎች አስፈላጊነት ሲናገርም እንግዲህ የተጫዋች እግር ኳስ ግስጋሴ ነው። የውድድር አመቱን የጀመርነው ሁሉንም ጨዋታዎችን በመጨረሻዎቹ ደቂቃ በማሸነፍ ነበር። ከእያንዳንዱ ጨዋታዎቻችንን መሸነፍ ጀመርን ግን ያንን መቀየር እንደምንችልም አስባለሁ። እንደገና ወደ ድል መመለስም እንችላለን። ጉዳዩ የቁርጠኝነት ጉዳይም ነው። እንደምንሻሻል የተሻለ እንደምንሆን አምናለሁ ሲል ነው የገለጸው። ስለ ራሱም ሲናገር እንግዲህ እየተሻሻልኩ እንደሆነም ይሰማኛል። ባለፈው ወር ብዙ ጎሎችን ባላስቆጥርም ሌሎች ነገሮችን አሻሽያለሁ። ጉዳዩ ስለ መሻሻል ነው። እናም እየተሻሻልኩ እንደሆነም አስባለሁ። ነገሮች መልካም እንዲሆንልኝ እርግጠኛም ነኝ ሲል ሀሳቡንም ይገልጻል። ስለ ኖቲንጋም ፎረስት ጨዋታም እንዲህ በማለትም ገልጾም ነበር። አሰልጣኞቻቸው ቀይረዋል። አሁን ደግሞ በመካከል የተሻሉ ሆኗል። በመልካም ጠንካራ መከላከል አላቸው። በጣም ጠንካራ መከላከል አቅምም አላቸው። ስለዚህ በእንግሊዝ ፕሪሚየር ሊግ ውስጥ እያንዳንዱ ጨዋታ ከባድ እንደሚሆን ይሰማኛል። ጠንክረን መስራት፣ ለዚህ ሳምንት በደንብ መዘጋጀትም ያስፈልገናል ሲልም ይገልጻል። በስተመጨረሻም ስለ ፈረንሳይ ብሔራዊ ቡድን ወደ ዓለም ዋንጫ ማለፍም በጣም ኩራት ይሰማኛል ሲል ነው የገለጸው። በእርግጥም በጣም ጥሩ ስሜት ነው። ከህፃንነት ጀምሮ ያንን ህልም እያለምኩም ነበር። ከብሩኖ ጋር ያሳለፍኩትን ጉዞ በጣም ጥሩም ነበር። አሁን በመመለሴ ደስተኛ ነኝ። ግብ ካስቆጠርኩ በኋላ ብዙ መልእክቶችም ደርሰውኛል። ለሁሉም ምላሽ መስጠትም አልቻልኩም። ለፍቅራችሁ ለድጋፋቸው እጅጉን አመሰግናለሁ ሲል ነው እንዲሁ ሁጎ ኤኪቲኬ መናገርም የቻለው። አሰልጣኝ ፔፕ ጋርዲዮላም እንግዲህ ከዛሬው የኒውካስል ጨዋታ በፊት ሀሳባቸውንም ሰጥቷል። ማንቸስተር ሲቲ ከሜዳቸው ውጪ እንግዲህ ወደ ሴንት ጄምስ ፓርክ ስቴዲየም አቅንተው ዛሬ ምሽቱ 2 ሰዓት ተኩል ላይ የሚያደርጉት ጨዋታም ይጠበቃል። በዚህም እንግዲህ ከኮቫቺች እንዲሁም ደግሞ ሮድሪ በስተቀር ሁሉም ሰው ጤናማ ነው ሲሉ ገልጸውም ነበር። አሰልጣኙ ሮድሪ ጥሩ እርምጃዎችን እየወሰደ ይገኛል። የመጨረሻዎቹን ደረጃ ከወሰደ 3 ሳምንታት ያህል ሆኖታል። እስከ አሁን ድረስ መጨረሻው ድረስ ወጥነት እንዲኖረው በአይምሮ እንዲሁም ደግሞ በተለየ በአካል ለማገገም ጊዜ መውሰድ እንዳለበትም ያውቃል። በዚህም የተነሳ ለውጦችን ያመጣል። ነገር ግን በዛሬው ጨዋታ ላይ አይገኝም ሲሉም ገልጸዋል። ኤርሊንግ ሃላንድ በዓለም አቀፍ ደረጃ የእግር ኳስ ተጫዋች ነው። እንደሱ ያለ ተጫዋች በዓለም ዋንጫው ላይ መገኘት ይገባቸዋል። እሱ ስላለፈ እጅግ በጣም ደስተኛ ነኝ ሲሉም ገልጸዋል። ፔፕ ጋርዲዮላ ሲቀጥሉ የወቅቱ ውሎ ዛሬ ይጀምራል። የዝውውር መስኮቱ 3 የኢንተርናሽናል እረፍት ከኋላችን አለፈ። አሁን መጋቢት ድረስ ምንም አይነት የኢንተርናሽናል እረፍት የለንም ማለትም ይቻላል። ስለዚህ አሁን ላይ የውድድር ዘመኑ በእውነት መጀመሩን ላበስራችሁ እወዳለሁ። ካሁን በኋላ የ2026 የእንግሊዝ ፕሪሚየር ሊግ እንደጀመረ አስባለሁ ሲሉም ነው የገለጹት። ፔፕ ጋርዲዮላ እንግዲህ በአሁኑ ሰዓት ላይ
ይህ ነገር ይከሰታል ብለን የምንጠብቅበት ጊዜም አይደለም። በአሁኑ ሰዓት ላይ ኢንተርናሽናል ብሬኮችም አይኖሩብንም። በዚህም ኮንሲስተንት ሆነን መቀጠል እንችላለን ብለው የተናገሩ ሲሆን ፔፕ ጋርዲዮላ ኒውካስል ዩናይትድ ከፍተኛ ደረጃ ያለው ቡድን ነው። ስለ ተጋጣሚያቸው ሳውራ ደና ደረጃ ሰንጠረዥ አይቼም አይደለም እነሱ የሻምፒዮንስ ሊግ ቡድን መሆናቸውንም አትዘንጉም ይላሉ። አርሰናል እንከን የለሽ ቡድን ነው ሲሉ የገለጹ ሲሆን በነጥብ ርቀን መጓዝ ከቻሉ ለመድረስ አስቸጋሪም ይሆናል። ልክ ባለፈው የውድድር ዘመን ሊቨርፑል እንደነበረው ሁሉ አርሰናል በዚህ ዓመት ይህንን ነገር ሊያደርግ ይችላል ሲሉ ነው የሚገልጹት። ዋይን ሩኒ ሶስቱን የፕሪሚየር ሊግ ምርጥ ተጫዋቾችን መርጧል። እነሱም አንቷን ሴሜኒዮ፣ ብሪያን ምቤሞ ደግሞ ቪክተር ዮኮሬሽ ናቸው። ኤርሊንግ ብሮት ሃላንድ ዝርዝሩ ውስጥ የለም። ትክክል ነው ብለህ ታስባለህ ተብሎ ፔፕ ጋርዲዮላ ትላንትና የተጠየቀ ሲሆን ትክክል ነው ዋይን ሩኒ ወስኗል፣ ምርጫው ምንም ችግር እያለበትም ሲሉ የራሳቸውን ሀሳብ መዝጋታቸውን ነው የተመለከት ነው። ስለ በርናንዶ ሲልቫም ሲጠየቁ እንግዲህ እስካሁን ካሰለጠንኳቸው ምርጥ ተጫዋቾች አንዱ ነው፣ ሁሉም ነገር ማድረግም ይችላል ሲል ስለ በርናንዶ ሲልቫ መናገራቸውን አሰልጣኝ ፔፕ ጋርዲዮላም እንዲሁ ተመለከትን። አልታይ ባይንደር በቤሺክታሽም ይፈለጋል። የማንቸስተር ዩናይትድ ግብ ጠባቂ የሆነው አልታይ ባይንደር በሀገሩ ክለብ ቤሺክታሽ ተፈላጊ እንደሆነ ነው የተገለጸው። የቱርኩ ክለብ ግብ ጠባቂውን ለማስፈረም በጥር የዝውውር መስኮት ሙከራ ያደርጋል እየተባለም ነው የሚገኘው። ግብ ጠባቂው በጥር የዝውውር መስኮት ማንቸስተር ዩናይትድን በውሰት ውል ሊለቅ እንደሚችል ነው ከፍተኛ እንደሆነ በተደጋጋሚ ሲገለጽ መቆየቱ የሚታወሰም ጉዳይ ነው። ይህ ተጫዋች እንግዲህ በመጀመሪያዎቹ የማንቸስተር ዩናይትድ የጅማሬ ጨዋታዎች ቢደረጉም ቢጫወትም እንግዲህ ከዛ በኋላ ሴኒ ሎመንስ ከመጣ በኋላ ተከታታይ ጨዋታዎችን እንግዲህ ቤንች ላይ መቀመጥም ችሏል። በዚህም የተነሳ የደቂቃ እድሎችን ለማግኘት ሲል ምናልባትም ወደ ቤሺክታሽ የሚሄድ እድሉ ሰፊ ነው እየተባለ የሚገኘው አልታይ ባይንደር ክለቡ ቤሺክታሽን ፍላጎት እንዳለው ነው የተገለጸው። ሌላኛው ሜን በወጣው መረጃ መሰረት የማንቸስተር ዩናይትድ የበላይ አካላት እንዲሁም የአሰልጣኝ ሩበን አሞሪም ህልም በመጪው ክረምት ካርሎስ ባሌባን እንዲሁም ደግሞ ኤሊዮት አንደርሰንን በጣምራ ማስፈረም እንደሆነ ነው እየተገለጸ የሚገኘው። በክረምት የዝውውር መስኮት ካርሎስ ባሌባን ከብራይተን ለመውሰድ ቢሞክሩም እንግዲህ እስከ 120 ሚሊዮን ፓውንድ የተጠየቁት ማንቸስተር ዩናይትዶች በ2026 የክረምት የዝውውር መስኮት ሊወስዱት እንደሚችሉ እየተጠቀሰም ይገኛል። ኖቲንጋም ፎረስት ራሱን እያሳየ የሚገኘው እንግሊዛዊው ኤሊዮት አንደርሰን ደግሞ በማንቸስተር ዩናይትድ ራዳር ውስጥ የሚገኘው አዲሱም ተጫዋች ነው። በዚህም የተነሳ ሁለት የአማካይ ስፍራ ተጫዋቾች ማንቸስተር ዩናይትዶች ያስፈርማሉ ተብሎ ሲጠበቅ ካርሎስ ባሌባ እንዲሁም ደግሞ ኤሊዮት አንደርሰን መሆናቸው ነው እየተገለጸ የሚገኘው። ይህንን ሁለቱን ተጫዋቾች አሰልጣኝ ሩበን አሞሪም የሚያገኛቸው ከሆነ በ2026/27 የውድድር ዘመን ማንቸስተር ዩናይትድ በፍጹም ልዩነት ፈጣሪ ይሆናሉ ተብሎ እንደሚጠበቅ መረጃዎች ሜል ላይ እንዲሁ ያሳያሉ። ማንቸስተር ዩናይትድ አንቷን ሴሜኒዮን የማስፈረም እድሉ ዝቅተኛ ይመስለኛል ሲል ነው የሚገልጸው። እውቁ የዘ አትሌቲክስ ዘጋቢ ዴቪድ ኦርነስቲን ማንቸስተር ዩናይትድ በቀጣይ አንቷን ሴሜኒዮን የማስፈረም እድሉ ዝቅተኛ ነው ሲልም ተደምጧል። አሁን ላይ የተጫዋቹ ሁነኛ ፈላጊ ክለቦች ማንቸስተር ሲቲ፣ ቶተንሃም እንዲሁም ሊቨርፑሎች ናቸው ሲልም ይገልጻል። ማንቸስተር ዩናይትድ እሱ ላይ ፍላጎት አሳይቶ የነበረው ባለፈው ክረምት ነበር። ቢሆንም ከሴሜኒዮ ይልቅ ምቤሞን በመምረጡ እሱን አስፈርሟል ሲልም ይገልጻሉ። እናም አሁን ላይ ቀያዮቹ ሰይጣኖች በሱ ላይ ፍላጎት እንዳላቸው የሚጠቁሙ ምንም አይነት መረጃ የለኝም ሲልም ይገልጻል። በዚህ መሰረት አንቷን ሴሜኒዮ በጥር የዝውውር መስኮት በርንማውዝን የሚለቅ ከሆነ መዳረሻው የሚሆነው ሊቨርፑል፣ ቶተንሃም ወይም ደግሞ ማንቸስተር ሲቲ ነው ሲል እንዲሁ ዘ አትሌቲክስ ላይ መዘገቡንም ተመለከትን። ከኢንተርናሽናል ብሬክ መልስ እንግዲህ የአውሮፓ ታላላቅ ሊጎች ዛሬ የሚደረጉ ይሆናሉ። በእንግሊዝ ፕሪሚየር ሊግ የሚጠበቁ በርካታ ጨዋታዎች አሉ። በሌሎች ሊጎችም እንዲሁ ጨዋታዎች የሚደረጉ ይሆናሉ። ተራ በተራ ስንመለከታቸው እንግዲህ በእንግሊዝ ፕሪሚየር ሊግ 7 ያክል ጨዋታዎች ናቸው ዛሬ የሚደረጉት ከቀን 9 ሰዓት ተኩል ጀምሮ እስከ ምሽት 4 ሰዓት ተኩል ድረስ የሚደረጉ ጨዋታዎች አሉ። ቼልሲ ከበርንሌይ ጋር የሚያደርጉት የቀን 9 ሰዓት ተኩል ተጠባቂ ጨዋታ ነው። ይህ ጨዋታ ቼልሲ ከሜዳቸው ውጪ ወደ ተርፍ ሞር አግኝተው ነው ይህን ጨዋታ የሚያደርጉት። በዚህ ዓመት እንግዲህ ቼልሲ ኮንሲስተንት የሆነ አቋም እያሳየ አይገኝም። የመጨረሻ ጨዋታቸውን የሊጉ ግርጌ ላይ የሚገኘውን ወልቨርሃምፕተንን ማሸነፍ ችለውም ነበር። ነገር ግን ተከታታይ ድል ማስመዝገብ አልቻሉም። ተከታታይ ድል ካስመዘገቡ በኋላ ዳግም ሽንፈት ያስተናግዱም ነበር። በተቃራኒው በርንሌይ በዚህ ዓመት እንግዲህ ያለፉትን 2 ተከታታይ ጨዋታዎች ተሸንፈዋል፣ በአርሰናል እንዲሁም ደግሞ በዌስትሃም ዩናይትድ። በዚህም የተነሳ እንግዲህ ዛሬ ቅድሚያ ግምት ለቼልሲ እየተሰጠም ይገኛል። በርንሌይ 17ኛ ደረጃ ላይ ነው የሚቀመጠው። በተቃራኒው ቼልሲ 3ኛ ደረጃ ላይ መቀመጥም ችሏል። ዛሬ የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ 39 ጊዜ ቼልሲ ያሸነፈ ሲሆን 37ቱን በርንሌይ ማሸነፍም ችሏል። 23ቱ ባቻ ውጤት ነው መጠናቀቅ እየቻለው። እነዚህ ሁለቱ ክለቦች በተገናኙበት ጊዜ እንግዲህ በርካታ
ጊዜ እርስ በርስ ጥሩ ፉክክር የሚያደርጉ ክለቦችም ናቸው። ዛሬም የሚያደርጉት ጨዋታ ተጠባቂም ጨዋታ ነው። በዛሬው ጨዋታ ላይ እንግዲህ የማይገኙ ተጫዋቾች እንዳሉ እየተገለጸም ይገኛል። በቼልሲ በኩል ምናልባትም ኤንዞ ፈርናንዴዝ የመገኘት እድሉ ጠባብ እንደሆነ እየተገለጸም ይገኛል። ፔድሮ ኔቶ፣ ሮሜዮ ኦላቪያ፣ ኮል ፓልመር፣ ቤን ዋይት፣ ባዲያሼል እንዲሁም ደግሞ ዴቪ ክልዊልና ዲያሮ ኢሱጎ በጉዳት ምክንያት አይገኙም። ኮል ፓልመር እንግዲህ ዳግም ጉዳት አስተናግዶ እንግዲህ ለበርካታ ጊዜያት ምናልባትም ከሜዳ ሊርቅ እንደሚችል ነው እየተገለጸ የሚገኘው። አንቶኒ በበርንሌ ቦታ እንግዲህ 4 ጎሎችንና 1 አሲስት በማስመዝገብ የሚጠቀስ ተጫዋች ነው። የቼልሲው ዣኦ ፔድሮ 4 ጎልና 3 አሲስት ያስመዘገበ ሲሆን በጉዳት ላይ የሚገኘው ፔድሮ ኔቶ 3 ጎሎችና 2 አሲስት አስመዝግቧል። ኤንዞ ፈርናንዴዝም 3 ጎልና 1 አሲስት ያስመዘገበ ተጫዋች ሲሆን ተከላካይ አማካዩ በዚህ ዓመት እያመረቃ የሚገኘው ሞይሴስ ካይሴዶ 3 ጎልና 1 አሲስት በማስመዝገብ እንዲሁ ይጠቀሳል። ሃርትማን 4 ጎሎችን በማስመዝገብ እንዲሁ በበርንሌ ቤት የሚጠቀስም ተጫዋች ነው። ይህ ጨዋታ እንግዲህ ቀን 9 ሰዓት ተኩል ላይ የሚጀምር መሆኑን ተመለከተን። ኤንዞ ማሬስካ ከሜዳችን ውጪ ለማሸነፍ እንሄዳለን፣ በዚህ ዓመት ጥሩ ደረጃ ለመያዝ እንዲሁም ደግሞ ለፉክክር ነው የምንጫወተው ሲሉ ገልጸውም ነበር። በፕሪንስ ኮንፈረንሳቸው ሌላኛው 12 ሰዓት ላይ የሚደረጉ 5 ያክል ጨዋታዎች ይደረጋሉ። ወልቨርሃምፕተን ከክሪስታል ፓላስ ጋር የሚያደርጉት ጨዋታ ሌላኛው ተጠባቂ ጨዋታ ነው። ክሪስታል ፓላስ ከሜዳቸው ውጪ ወደ ሞሊኒክስ አቅንተው ነው የዛሬውን ጨዋታ የሚያደርገው። ወልቨርሃምፕተን አሰልጣኝ ከቀየሩ በኋላ እንግዲህ ለውጦችን እያሳዩ ይሆን ሌላኛው ጥያቄ ነው። ወልቨርሃምፕተን እንግዲህ በዚህ ዓመት አንድ ጨዋታ እንኳን ማሸነፍም አልቻሉም። 2 ነጥብና 18 የገቢ ዕዳ ይዘው 20ኛ ደረጃ ላይ ነው መቀመጥም የቻሉት። አሰልጣኝ ቪቶር ፔሬራን አሰናብተው እንግዲህ አዲስ አሰልጣኝ በመቅጠር የዛሬው ጨዋታ የመጀመሪያ ጨዋታ ይሆናል ለአሰልጣኙ። ይህም ተጠባቂ ጨዋታ እንደሚያደርግ ነው በርካቶቹ እየገለጹ የሚገኙት። ይህ ጨዋታን እንግዲህ በርካቶቹ ይጠብቁታል። ክሪስታል ፓላስም ከሜዳቸው ውጪ የሚያደርጉት ጨዋታ ምናልባትም ፈታኝ ሊሆንባቸው ይችላል። አዲስ አሰልጣኝ በቀጠረው በወልቨርሃምፕተን ክሪስታል ፓላሶች 10ኛ ደረጃ ላይ ነው መቀመጥ የቻሉት። ካለፉት 5 ጨዋታዎች አንድ ጨዋታ ብቻ ነው ማሸነፍ የቻሉት። በወልቨርሃምፕተን በኩል እንግዲህ አሸንፈው እንደማያውቁ ነግረናቸዋል። እንዲሁ እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ ወልቨርሃምፕተን 27 ጊዜ ያሸነፈ ሲሆን ክሪስታል ፓላስ 26 ጊዜ ማሸነፍም ችሏል። 19 ጊዜ በአቻ ውጤት ነው እነዚህ ሁለቱ ክለቦች ማጠናቀቅም የቻሉት። አምና በዚህው ስቴዲየም በተደረገ ጨዋታ አቻ በሆነ ውጤት ነበር ማጠናቀቅም የቻሉት። በዛሬው ጨዋታ ላይ ሮድሪጎ ጎሜዝ እንዲሁም ደግሞ ማት ዶርቲ በጉዳት ምክንያት በወልቨርሃምፕተን በኩል የማይገኙ ተጫዋቾች ሲሆኑ በክሪስታል ፓላስ በኩል ካፕቴኑ ማርክ ጉይ ጉዳት ላይ እንደሆነ ተገልጿል። የአርሰናል የቀድሞ ተጫዋች የሆነው ኤዲ ኒኪታ በዛሬው ጨዋታ ላይ እንደማይገኝ የተገለጸ ሲሆን ዱኩሬ፣ ቻድ ሬድ እንዲሁም ደግሞ ኮፕራ በጉዳት ምክንያት የማይገኙ የክሪስታል ፓላስ ተጫዋቾች መሆናቸው ተገለጸ። በዚህ ዓመት እንግዲህ ዣን ፊሊፔ ማቴታ 6 ጎሎችን ለክሪስታል ፓላስ በማስቆጠር ጥሩ ጊዜን እያሳለፈ ይገኛል። ኢስማኤል አሳር 3 ጎልና 1 አሲስት ያስመዘገበ ሲሆን ዳንኤል ሙኑዝ ይህ የክንፍ ተጫዋች እንግዲህ 2 አሲስትና 1 ጎል በማስመዝገብም እንዲሁ ይጠቀሳል። ሙንቴሲ 1 ጎልና 1 አሲስት በማስመዝገብ እንግዲህ በወልቨርሃምፕተን በኩል የሚጠቀሰው ሌላኛው ተጫዋች ነው። ይህ ጨዋታ 12 ሰዓት ላይ እንደሚጀምርም ነገር ናቸው። ሌሎች ጨዋታዎችንም እንዲሁ ስንመለከት እንግዲህ ሊቨርፑል በአንፊልድ ኖቲንጋም ፎረስትን የሚያስተናግድበት ሌላኛው ተጠባቂ ጨዋታ ነው። በአንፊልድ ስቴዲየም ነው ይህ ጨዋታ የሚደረገው። ሊቨርፑል እንግዲህ ተከታታይ ሽንፈቶችን ካስተናገደ በኋላ አንድ ድል አስመዝግቦ ዳግም ወደ ሽንፈት መግባቱንም ተመልክተንም ነበር። አስቶን ቪላን ካሸነፈ በኋላ በማንቸስተር ሲቲ ከሜዳቸው ውጪ 3-0 ሽንፈት አስተናግዶ ነበር ወደ ኢንተርናሽናል ብሬኩ ማቅናት የቻሉት። በተቃራኒው ደግሞ ስንመለከት ኖቲንጋም ፎረስቶች አንድ ድል ማስመዝገብም ችሏል። ሊድስ ዩናይትድ ነው አዲስ አዳጊውን ማሸነፍም እየቻሉት። ከማንቸስተር ዩናይትድ ጋር አቻ የወጡበት ጨዋታ በርካቶቹ የሚያስታውሱት ጨዋታ ነው። በተለይም አሰልጣኝ ሾን ዳይሽን ከቀጠሩ በኋላ ኖቲንጋም ፎረስቶች ጥሩ መነቃቃት ላይ ይገኛሉ። ካለፉት 3 ጨዋታዎች እንግዲህ አንድ ድል፣ አንድ ሽንፈት እንዲሁም ደግሞ አንድ አቻ ማስመዝገብ መቻላቸው ነው የተመለከት ነው። ሊቨርፑል እንዲሁ ስንመለከት ካለፉት 5 ጨዋታዎች አንድ ድል ብቻ ነው አስቶን ቪላን በማሸነፍ ማግኘትም እየቻሉት። ተከታታይ ሽንፈቶችን ማስተናገድ መቻላቸውንም ተመልክተናል። ካለፉት 5 ጨዋታዎች 4ቱን በሽንፈት ነው ማጠናቀቅ የቻለው የአርኔ ስሎቱ ሊቨርፑል። ይህም እንግዲህ ምናልባትም ዛሬ በሜዳውና በደጋፊዎቹ ፊት አዲስ የቀጠረውን ኖቲንጋም ፎረስት የሾን ዳይሽን ክለብ እንግዲህ እንዲሁ የሚገጥም ሲሆን ምናልባትም ከፍተኛ ፈተና ሊሆንበትም ይችላል። ሾን ዳይሽ እንግዲህ በአጨዋወት ዘይቤ በተለይም በሎ ብሎክ የሚጫወት አሰልጣኝ እንደሆነም ይታወቃል። ይህም እንግዲህ ለሊቨርፑል የአጥቂ ስፍራው እንግዲህ የተከላካዩን ክፍል ይከፍታሉ የሚለው አሁንም ጥያቄዎች እየበረቱም ይገኛሉ። ኖቲንጋም ፎረስት በመልሶ ማጥቃት በመጫወት እንዲሁም ደግሞ በሎ ብሎክ በመጫወት የሚታወቅም ክለብ ነው በአሰልጣኝ ኑኖ ስፒሪቶ ሳንቶ ዘመን። ከዛም በኋላ አሰልጣኝ አንጌ ፖስቴኮግሉ ከመጡ በኋላ ግን ተከታታይ ሽንፈቶችን ካስተናገዱ በኋላ
በ39 ቀናቸው እንዲሁ ተሰናብተው ነበር። ሾንዳይሽ ከመጡ በኋላ አንድ ድል ማስመዝገብም ችሏል። ይህም እንግዲህ ዛሬ በአንፊልድ ያስቀጥሉት ይሆን የሚጠበቅም ጉዳይ ነው። ሊቨርፑል እንግዲህ ኖቲንጋም ፎረስትን 58 ጊዜ ያሸነፈ ሲሆን ኖቲንጋም ፎረስት ደግሞ 32 ጊዜ ማሸነፍም ችሏል። 29 ጊዜ በአቻ ውጤት ነው ማጠናቀቅ የቻሉት። አምና በዚህው ስቴዲየም በተደረገ ጨዋታ ሊቨርፑል 1-0 ማሸነፍም ችሎ ነበር። እንዲሁም ከሜዳቸው ውጪ አንድ አቻ ነበር ማጠናቀቅ የቻሉት። አምና ኖቲንጋም ፎረስት እጅግ በጣም ሰርፕራይዝ ቲም እንደነበር በርካቶቻችን እናስታውሳለን። በአሰልጣኝ ኑኖ ስፕሪንቶ ሳንቶ ዘመን በዛሬው ቀን ጨዋታ እንግዲህ ዳግም የሚጠበቅ ጨዋታ እንደሆነ ነው እየተገለጸ የሚገኘው። አምና ሊቨርፑልን የመጀመሪያ ሽንፈት ያስተናገደበት የኖቲንጋም ፎረስት ጨዋታ እንደነበር በሜዳው እንዲሁ የምናስታውሰውም ጉዳይ ነው። በዛሬው ጨዋታ ላይ የማይገኙ ተጫዋቾች አሉ። አሊሰን ለጨዋታ ብቁ እንደሆነ አሰልጣኙ ገልጿል። ነገር ግን ጀርሚ ፍሪምፖንግ፣ ጆቫሊ ሊዮኔ፣ ኮነር ብራድሌ እንዲሁም ደግሞ ቪሎኒያን ቪርትዝ በጉዳት ምክንያት የማይገኙ ተጫዋቾች መሆናቸውን አሰልጣኙ ማረጋገጥ ችሏል። ምናልባትም የእነዚህ ተጫዋቾች አለመኖር እንግዲህ ቲሙን ሊያሳሳው እንደሚችል ነው እየተገለጸ የሚገኘው። በኖቲንጋም ፎረስት በኩል ሁድሰን ኦዶይ፣ ቻሪ ሪድ፣ ዚንቼንኮ እንዲሁም ደግሞ ዳክላስ ሉይዝ እና ኦላ አይና በጉዳት ምክንያት እንደማይገኙ ነው አሰልጣኙ እየገለጹ የሚገኙት። የእነዚህ ተጫዋች አለመኖር ምናልባትም ሊጎዳቸውም ይችላል። በሊቨርፑል በኩል እንግዲህ ሞሐመድ ሳላ 4 ጎልና 2 አሲስት በማስመዝገብ በሊቨርፑል ቤት ይጠቀሳል። ኮዲ ጋክፖ 3 ጎልና 2 አሲስት ያስመዘገበ ሲሆን ሁጎ ኤኪቲኬ 3 ጎልና 1 አሲስት እንዲሁ በተመሳሳይ ሪያን ግራቨንፐርች 3 ጎልና 1 አሲስት ያስመዘገቡ የሊቨርፑል ተጫዋቾች ናቸው። ሞርጋን ጊብስ ዋይት 2 ጎልና 1 አሲስት ያስመዘገበ ሲሆን ክሪስ ውድ በጉዳት ምክንያት በዛሬው ጨዋታ ላይ ባይገኝም እንግዲህ 2 ጎሎችን እንዲሁ አስቆጥሯል። ኤሊዮት አንደርሰን 1 ጎልና 1 አሲስት ያስመዘገበም ተጫዋች ነው። በርካቶች የእንግሊዝ ክለቦች በተለይም ማንቸስተር ዩናይትድ የሚፈልገው ይህ እንግሊዛዊ ተጫዋች በአማካይ ስፍራ ላይ ለውጥ ያመጣል ተብሎ የሚጠበቅም ተጫዋች ነው። ዛሬ ከሪያን ግራቨንበርች ጋር እንግዲህ ማን ደምቆ ይወጣል የሚለው በርካቶቹ እንዲሁ የሚጠይቁትም ጉዳይ ነው። አሰልጣኝ አርኔ ስሎት ካሁን በኋላ ወደ ሪትማችን መመለስ አለብን፣ ለውጦችን ማስተካከል አለብን፣ ካሁን በኋላ ለውጦች ግድ ያስፈልጉናል ሲሉ መግለጻቸውንም ነበር እንዲሁ የተመለከት ነው። ሌላኛው ፉላም ከሰንደርላንድ ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። ፉላም በሜዳውና በደጋፊዎች ፊት አዲስ አዳጊውን ሰንደርላንድን ነው የሚያስተናግድ የሚሆነው። ሰንደርላንድ በዚህ ዓመት አዳጊ ቲም ቢሆንም እንግዲህ ሰርፕራይዝ ቲም መሆኑን እንዲሁ እያስመለከተንም ይገኛል። በርካታ ክለቦችን እያሸነፈም ይገኛል። ከአርሰናል ጋር የነበረውን ያቻ ውጤት ቼልሲን ያሸነፈበት እንዲሁ የሚጠቀስ እንደነበር በርካቶችም እናስታውሳለን። ቶፕ 4 ላይ የተቀመጠ ክለብ ሲሆን 4ኛ ደረጃ ላይ ይዞ መቀመጥ የቻለም ክለብ ነው። በግራንድ ጃካ ካፒቴንነት እየተመራ የሚገኘው የሰንደርላንድ እንግዲህ ከሜዳቸው ውጪ ወደ ፉላም አቅንተው በክራቨን ኮቴጅ ጋር የሚያደርጉት ጨዋታ ተጠባቂ ጨዋታ መሆኑን እንዲሁ እየተመለከተን እንገኛለን። ፉላም አሰልጣኝ ማርኮ ሲልቫን እንግዲህ አዲስ ኮንትራት ለማስፈረም እንዲሁ እየጣሩ እንደሆነ ይታወቃል። ካለፉት 5 ጨዋታዎች አንድ ጨዋታ ብቻ ነው ድል ማድረግም የቻሉት። ተከታታይ 4 ጨዋታዎችን መሸነፍም ችሏል። ፉላሞች በተቃራኒው ሰንደርላንድን ስንመለከት አንድ ሽንፈት ብቻ ነው በማንቸስተር ዩናይትድ ማስተናገድ የቻሉት። 2 ጨዋታዎችን ማሸነፍም የቻሉ ሲሆን ሁለቱን በአቻ ውጤት ነው ማጠናቀቅም የቻሉት። በተለይም የመጨረሻው ጨዋታ ከአርሰናል ጋር የነበረውን የሞት ሽረት ጨዋታ በርካቶቻችን እናስታውሳለን። በስተመጨረሻ ደቂቃ ላይ ጎል አስቆጥረው ነጥብ ይዘው የወጡበት ጨዋታ በርካቶቻችንን እንዲሁ የምናስታውሰውም ጉዳይም ነበር። የዛሬው ጨዋታ እንግዲህ በርካቶቹ እንዲጠብቁት ያደረገውም በዚሁ ምክንያት ነው። ሰንደርላንድ ከሜዳቸው ውጪ እንግዲህ ጥሩ ውጤትን ይዘው ይመጣሉ ተብሎም የሚጠበቁ ክለቦችም ናቸው። ብራይተን ኤንድ ሆቭ አልቢዮን ከብሬንትፎርድ ጋር የሚያደርጉት የተመሳሳይ 12 ሰዓት ጨዋታ እንዲሁ ይጠበቃል። ብራይተን ኤንድ ሆቭ አልቢዮን በአሜሪካን ኤክስፕረስ ኮሚኒቲ ስቴዲየም በሜዳቸው ነው ጨዋታቸውን የሚያደርጉት። ካለፉት 5 ጨዋታዎች 2 ድል 2 አቻ እንዲሁም ደግሞ 1 ሽንፈት ማስተናገድ እየቻሉ ሲሆን ብሬንትፎርዶቹንም ስንመለከት 3 ድል እንዲሁም ደግሞ 2 ሽንፈት ማስተናገድም ችሏል። እነዚህ ሁለቱ ክለቦች የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። በርንማውዝ ከዌስትሃም ጋር የሚያደርጉት ተጠባቂ ጨዋታ ነው። አንቷን ሴሜኖ በጥር ይለቃል ተብሎ ሲጠበቅ በርንማውዝ ዛሬ በሜዳቸውና በደጋፊዎች ፊት የሚያደርጉት ጨዋታ እንዲሁ የሚጠበቅም ጉዳይ ነው። በዛሬው ጨዋታ ላይ እንዲሁ አንቷን ሴሜኖ የመድረስ ጉዳዩ እንዲሁ አጠራጣሪ ነው። በአንከል ኢንጁሪ ምክንያት እንግዲህ ያለፉትን ጨዋታዎች ለሀገሩ መጫወትም አልቻለም። በዚህም ምክንያት ይህ ተጫዋች እንግዲህ በዛሬው ጨዋታ ላይ የመድረስ እድሉ ሰፊ ቢሆንም አጠራጣሪ ነው ሲሉ እየገለጹም ይገኛሉ። ቶኒ አዳምስም እንዲሁ ጉዳት ላይ ይገኛሉ። የአማካይ ስፍራ ተጫዋች የሆነው ጀስቲን ክላይቨርት እንዲሁ ጉዳት ላይ ያለ ሲሆን አዳም ስሚዝ እንዲሁ በጉዳት ምክንያት የማይገኝ ተጫዋች መሆኑን ተገልጿል። የዌስትሃሙ ሉካስ ፓኬታ በዛሬው ጨዋታ ላይ የመገኘት እድሉ እንዲሁ እየጠበበም ነው የሚገኘው። በዲሲፕሊን ምክንያት ነው እንግዲህ የዛሬው ጨዋታ
ምናልባትም ሊያሳርፉት እንደሚችል ቅድሚያ ግምት እየተሰጠው የሚገኘው ኒኮላስ ፉልክሩግ በጉዳት ምክንያት የማይገኝ ሌላኛው ተጫዋች ነው። ዛሬ የሚደረገው ጨዋታ ይጠበቃል በቪታሊቲ ስቴዲየም። በርነማውዞች እንግዲህ ይህን ጨዋታ ቅድሚያ ግምት የተሰጣቸውም ክለቦች ናቸው። ነገር ግን ዌስትሃም ዩናይትድ በተለይም አሰልጣኝ ኑኖ ስፒሪቶ ሳንቶን ከቀጠሩ በኋላ እንግዲህ ለውጦችን ያሳያሉ ተብሎም ይጠበቃል። የዛሬው ጨዋታቸውም ፈታኝ ሊሆንባቸው እንደሚችል ነው እየተገለጸ የሚገኘው። ምሽቱ 2 ሰዓት ተኩል ላይ የሚደረግም ጨዋታ አለ። ይህም ኒውካስል ዩናይትድ ከማንቸስተር ሲቲ ጋር የሚያደርጉት የሞት ሽረት ጨዋታ በሴንት ጄምስ ፓርክ ስቴዲየም የሚደረግም ጨዋታ ነው። በርካቶቹ የሚጠብቁት የሱፐር ሳተርዴይ ጨዋታ መሆኑንም ተመለከትን። ኒውካስል ዩናይትድ በዚህ ዓመት ጥሩ አቋም ባያሳይም እንግዲህ ከትላልቅ ክለቦች ጋር በተለይም ከአርሰናል ጋር ሊቨርፑል ጋር ያደረጓቸው ጨዋታዎች በርካቶቻችን እናስታውሳለን። የሞት ሽረት ጨዋታዎች ነበሩ። በተለይም በሴንት ጄምስ ፓርክ ስቴዲየም የተደረጉ ጨዋታዎችን እንዲሁ ስናስታውስ ዛሬም እንግዲህ የፔፕ ጋርዲዮላ ማንቸስተር ሲቲን ምናልባትም ሊፈትኑት ይችላሉ ተብሎም ይጠበቃል። ማንቸስተር ሲቲ የዛሬው ጨዋታውን እንግዲህ የሚያሸንፍ ከሆነ ከአርሰናል ጋር ያለውን የነጥብ ልዩነት እንዲሁ የሚያጠብበት እድልን ይዞ ነው ዛሬ ጨዋታውን የሚጀምረው። ካለፉት 5 ጨዋታዎች ኒውካስል ዩናይትድ 2 ጨዋታ ብቻ ያሸነፉ ሲሆን በ3ቱ ሽንፈት አስተናግደዋል። ማንቸስተር ሲቲን ደግሞ ስንመለከት ካለፉት 5 ጨዋታዎች 4ቱን ያሸነፉ ሲሆን በአንዱ ብቻ ነው ሽንፈት ማስተናገድ የቻሉት። እሱም በአስቶን ቪላ 1-0 የተሸነፉበት ጨዋታ ይጠቀሳል። አሰልጣኝ ፔፕ ጋርዲዮላ ሊጉ አሁን ነው የጀመረው። ያለፉት 3 ወራት እስካሁን ድረስ ሊጉ ተጀመረ ማለት አይቻልም። ካሁን በኋላ ግን ያለው ሊግ እጅግ በጣም ያማረ የሆነ ይሆናል ሲሉ ነው እየገለጹ የሚገኙት። አርሰናል ካሁን በኋላ ነጥቦችን የሚያሰፋብን ከሆነ እሱ ለመያዝ ከባድ ይሆንብናል። በተለይም አርሰናሎች በዚህ ዓመት እንግዲህ ስህተት የማይሰሩ እንዲሁም ደግሞ ክፍተት የሌላቸው መሆናቸውን ተመልክተናል። በዚህም ከነሱ ጋር ለመፎካከር በአሁኑ ሰዓት ላይ ሊጉ እንደጀመረ እናምናለን ሲሉ እየገለጹም ይገኛሉ። በዛሬው ጨዋታ ላይ ወሳኙ ተጫዋች ሮድሪ እንደማይገኝ ነው እየገለጸ የሚገኘው። በአቋም ምክንያት ይህ ተጫዋች ብቁ አይደለም ሲሉም ገልጿል። ማቴዮ ኮቫችም እንዲሁ ጉዳት ላይ ያለ ተጫዋች ነው። በዛሬው ጨዋታ ላይ አይገኝም። በኒውካስል ዩናይትድ በኩል እንግዲህ ዳርመር በጉዳት ምክንያት የማገኘት እድሉ ጠባብ ሲሆን አንቶኒ ጎርደን ጉዳት ላይ ይገኛሉ። ቶኒ ሊቨርማንቶ እንዲሁ ጉዳት ላይ ያለ ሲሆን ኦሶላ እንዲሁም ደግሞ ዮዋን ዊሳ በጉዳት ምክንያት የማይገኘው የኒውካስል ዩናይትድ ተጫዋቾችም ናቸው። ኒውካስል ዩናይትድ በሜዳው ነው ዛሬ ጨዋታውን የሚያደርገው። ኒክ ኦልትማዲ ዛሬም እንግዲህ ጎሎችን ያስቆጥራል ተብሎ የሚጠበቅም ተጫዋች ነው። 4 ጎሎችን በእንግሊዝ ፕሪሚየር ሊጉ አስቆጥሯል። ኤርሊንግ ብሮት ሃላንድ የዛሬው ልዩነት ፈጣሪ ተጫዋች ይሆናል ተብሎ ሲጠበቅ 11 ጎሎችንና 1 አሲስቶችን እንግዲህ ባለፉት 14 ጎሎችንና 1 አሲስቶችን ባለፉት 11 ጨዋታዎች እንዲሁ ማስመዝገብም ችሏል። ዛሬም እንግዲህ ልዩነት ይፈጥራል ተብሎ ከሚጠበቁ ወሳኝ ተጫዋቾች መካከል ኤርሊንግ ብሮት ሃላንድ ወሳኙና ቁጥር 1 ተጫዋች ነው። ጀርሚ ዶኮም እንዲሁ 3 አሲስቶችና 1 ጎል አስመዝግቧል። በዚህ ዓመት እንግዲህ ጥሩ ለውጦችን ካሳዩ ተጫዋቾች መካከል በማንቸስተር ሲቲ ቤት ይጠቀሳል። ብሩኖ ጎማሬስ 3 ጎሎችና 1 አሲስት ያስመዘገበ የኒውካስል ዩናይትድ ተጫዋች መሆኑን ነው የተመለከትነው። የዛሬው ሱፐር ሳተርዴይ የእንግሊዝ ፕሪሚየር ሊግ ጨዋታ ይህን ነው የሚመስለው። ወደ ስፔን ላሊጋ ስናመራም እንግዲህ ዲፖርቲቮ አላቬዝ ከሴልታ ቪጎ ጋር የሚያደርጉት ጨዋታ ይጠበቃል። ባርሴሎና ከአትሌቲኮ ቢልባኦ ጋር አመሻሽ 12 ሰዓት ከሩብ ላይ የሚጀምሩት ጨዋታ ሌላኛው የ13ኛ ሳምንት የስፔን ላሊጋ ጨዋታ ነው። በስፖቲፋይ ካምፕ ኑ ነው ይህ ጨዋታ የሚደረገው። ባርሴሎናዎች እንግዲህ ያለፉትን ጊዜያት በተለይም አምና እስከዚህ ቀን ድረስ እንግዲህ በሜዳቸው በስፖቲፋይ ጨዋታቸውን አድርገው አያውቁም ነበር። ካምፕኑ ወደ ድሮ አቋሙ ከተመለሰ በኋላ እንግዲህ ማለትም እድሳቶቹ ከተጠናቀቁለት በኋላ ለመጀመሪያ ጊዜ በስፖቲፋይ ካምፕኑ የዛሬ ጨዋታቸውን ያደርጋሉ። በዚህም እንግዲህ ከአትሌቲኮ ቢልባኦ ጋር የሚያደርጉት ጨዋታ ተጠባቂው ጨዋታ ነው። ባርሴሎና 2ኛ ደረጃ ላይ ይዞ ነው እንግዲህ የስፔን ላሊጋን እንዲሁ እየተከተለ የሚገኘው። ሪያል ማድሪድ መሪ ሲሆን አትሌቲኮ ቢልባኦ 7ኛ ደረጃ ላይ የተቀመጠ ክለብ ነው። ዛሬ በሜዳቸውና በደጋፊዎች ፊት ባርሴሎና የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። በዛሬ ጨዋታ ላይ ፍራንኪ ዲዮንግ፣ ፔድሪ፣ ጋቪ እንዲሁ ደግሞ ማርክ አንድሬ ትሪስቴገን በጉዳት ምክንያት የማይገኙ ተጫዋቾችም ናቸው። በአትሌቲኮ ቢልባኦ በኩል ኢናኪ ዊሊያምስ በጉዳት ምክንያት የማይገኝ ተጫዋች መሆኑ ነው እየተገለጸ የሚገኘው። የዛሬው የስፔን ላሊጋ ተጠባቂ ጨዋታዎች እነዚህ ናቸው። በተለይም አትሌቲኮ ቢልባኦ ጨዋታ ተጠባቂ ነው። ማርከስ ራሽፎርድ ባለፉት 12 ጨዋታዎች እንግዲህ 7 አሲስት እና 2 ጎል በማስመዝገብ በባርሴሎና ቤት እያመረቃ የሚገኝም ተጫዋች ነው። በዛሬው ጨዋታ ላይም እንግዲህ የአጥቂ ስፍራውን ይመራል ተብሎ የሚጠበቅ መሆኑ ነው እየተገለጸ የሚገኘው። ኒኮ ዊሊያምስ 2 ጎሎችና 2 አሲስቶችን ማስመዝገብ ችሏል። ይህ ተጫዋች እንግዲህ አምና ለባርሴሎና ለመፈረም ከተስማማ በኋላ እንግዲህ በስተመጨረሻም በአትሌቲኮ ቢልባኦ የረጅም ጊዜ ኮንትራት መፈረሙንም እንዲሁ እናስታውሳለን። ወደ ባርሴሎና ሄደ ተብሎ ሲጠበቅ በዛው መቆየቱ እንግዲህ በርካቶችን ያስገረመም ነበር። በዛሬው ዕለት ምናልባትም በስፖቲፋይ ካፕሉ ከፍተኛ ተቃውሞ ይደርስበታል ተብሎ የሚጠበቅ መሆኑ ነው እየተገለጸ የሚገኘው። ላሚን ያማል 4 ጎልና 4 አሲስት በማስመዝገብ የሚጠቀስ ሲሆን ሮበርት ሌቫንዶስኪ 7 ጎሎችን እንዲሁ አስቆጥሯል። ፌራን ቶሬዝ 5 ጎልና 1 አሲስት ያስመዘገበም
ተጫዋች ነው። ዛሬም እንግዲህ በባርሴሎና የሚደረገው ተጠባቂ ጨዋታ ይህ ነው። ኦሳሱና ከሪያል ሶሲዳድ እንዲሁም ቪያሪያል ከማዮርካ የሚያደርጉትም ሌላኛው የስፔን ላሊጋ ተጠባቂ ጨዋታዎችም ናቸው። በጣሊያን ሴሪ ዩዲኒዜ ከቦሎኛ ጋር ሲጫወቱ ካግሊያሪ ከጄኖዋ ጋር እንዲሁ ይጫወታሉ። ፊዮሬንቲና ከጁቬንቱስ የምሽት 2 ሰዓት ጨዋታ ሲሆን ምሽት 4 ሰዓት ከ45 ላይ ናፖሊ አታላንታን የሚያስተናግድበት ሌላኛው የጣሊያን ሴሪ ተጠባቂ ጨዋታ ነው። ጀርመን ቡንደስሊጋም እንግዲህ ሄዴኒየም ከቦርሲያ ሞንቼግላድባ ጋር ይጫወታሉ። ኦግስበርግ ሃምበርገርን አዲሱ ክለቡን የሚያስተናግድ ሲሆን ወልፍስበርግ ከባየር ሊቨርኩሰን ጋር እንዲሁ ይጫወታሉ። ቦርሲያ ዶርትመንድ በሜዳውና በደጋፊዎች ፊት ስቱትጋርትን ሲያስተናግድ፣ ባየር ሙኒክ ከፍራይቡርግ ጋር የሚያደርጉት ጨዋታም ይጠበቃል። ኮሎኝ ከኢንትራንክ ፍራንክፈርት ጋር ሌላኛው ተጠባቂ ጨዋታ ነው። በፈረንሳይ ሊጓንም 3 ጨዋታዎች ይደረጋሉ። ሌንስ ከስትራስቡርግ ሲጫወት ስቴድ ሬንስ ከሞናኮ እንዲሁም ደግሞ ፓሪስ ሰን ዠርሜን ሊሃርቨን የሚያስተናግድበት ዛሬ የሚጠበቁ ወሳኝ የታላላቆቹ የአውሮፓ ታላላቅ ሊግ ጨዋታዎችም ናቸው። እነዚህን ጨዋታዎች እንድታዩም ጋበዝ ናችሁ። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። ዛሬ የሚደረጉ ጨዋታዎች አሉ። በርካታ ጨዋታዎች ናቸው እንግዲህ በታላላቆቹ የአውሮፓ ሊጎች የሚደረጉ ነው የሚሆኑት። ከዚህም መካከል ቀን 9 ሰዓት ተኩል ላይ በእንግሊዝ ፕሪሚየር ሊግ የሚጀምር ጨዋታም አለ። በርንሌይ ከቼልሲ ጋር በሚያደርጉት ጨዋታ ነው የ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬ የሚጀምሩ የሚሆኑት። ሌሎች ጨዋታዎችም እንዲሁ በዛሬው ዕለት የሚደረጉ ነው የሚሆኑት። ከነዚህም መካከል ለማስታወስ ያክል እንግዲህ 12 ሰዓት ላይ ወልቨርሃምፕተን ከክሪስታል ፓላስ፣ ሊቨርፑል ከኖቲንጋም ፎረስት፣ ፉላም ከሰንደርላንድ፣ ብራይተን ኤንድ ሆቭ አልቢዮን ከብሬንትፎርድ፣ በርንማውዝ ከዌስትሃም እንዲሁም ምሽት 2 ሰዓት ተኩል ላይ ደግሞ ኒውካስል ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ተጠባቂ ነው። በስፔን ላሊጋ 12 ሰዓት ከሩብ ላይ ባርሴሎና ከአትሌቲኮ ቢልባኦ ጋር የሚያደርጉት ጨዋታ ሲጠበቅ፣ በጣሊያን ሴሪ ናፖሊ ከአታላንታ ጋር ሌላኛው ተጠባቂ ጨዋታ ነው። ጁቬንቱስም ከሜዳው ውጪ ፊዮረንቲናን የሚገጥም ነው የሚሆነው። በጀርመን ቡንደስሊጋ ቦርሲያ ዶርትመንድ ከስቱትጋርት እንዲሁም ባየር ሙኒክ ከፍራይቡርግ ጋር የሚያደርጉት ጨዋታ ይጠበቃል። ፈረንሳይ ሊግ 1 ደግሞ ፓሪስ ሳን ዠርሜን ሊሃርቨን የሚያስተናግድበት ጨዋታ አለ። እነዚህን ጨዋታዎች እንድታዩ እየጋበዝን የዛሬ ፕሮግራሞቻችንን በዚሁ የምንጨርስ ነው የሚሆነው። መልካም ሙሉ ይሁንላችሁ።